ጤና ይስጥልን ከዋስ ሚዲያ እንደምን ከረማችሁ ውድ አድማጭ ተመልካቾች፣ እነሆ ከሁለት ቀናት በኋላ ወደ መረጃ ስርጭታችን ዳግም ተመልሰናል። የሚዲያችን ዘጋቢዎች ከአውደ ግንባር በቀጥታ መረጃዎችን ከመስራታቸው ጋር በተገናኘ የኢንተርኔት መቆራረጥ ፈታኝ ሆኗል። ይህንን ተከትሎ መረጃዎችን በወጥነት ወደ እናንተ እንዳናደርስ እክል ሆኖናል። ውድ አድማጭ ተመልካቾች ወዲያውኑ የኢንተርኔት አገልግሎት ወደሚገኝባቸው ቦታዎች በማምራት ወደ እናንተ መረጃዎቹን ለማድረስ እነሆ መተናል። ከዋስ ሚዲያ ለዕለቱ ያሰናዳናቸው አበይት መረጃዎችን እነሆ። በቅድሚያም ዋና ዋናዎቹን በጎንደር ግንባር ከአንድነቱ ማግስት ከባድ ተጋድሎ እየተደረገ ሲሆን የአምስት ተከታታይ ቀናት የግንባር ተጋድሎችን ያደረገው የገብረ መስቀል ብርጌድ አሃድ ጣይቱ ሻለቃም የተቀዳጀውን የአውደ ውጊያ ድል በዝርዝር እናስደምጣችኋል። ከዚህ ባሻገር የበላይ ዘለቀ ሶስተኛ አዝ የሜጀር ጀነራል ዋንታባት አንደኛ ኮር አካል የሆነው የጠና ግላውዲዮስ ክፍለ ጦር በጠላት ኃይል ላይ ከፍተኛ ምት አሳርፎ ድል ተቀዳጅቷል። የዝርዝር መረጃችን አካል ነው። በወለጋ ዛሬም የንጹሃን ጭፍጨፋ ተጠናክሮ እንደቀጠለ ነው። ከ22 በላይ ንጹሃን ስለመገደላቸው ለሚዲያችን የደረሰው መረጃ ያሳያል። በተለይ በምስራቅ ወለጋ ጊዳያና ልዩ ቦታው መንደር 3 ተብሎ የሚጠራው አካባቢ የተፈጸመው የአገዛዙ ጭፍጨፋ አሳዛኝ ሆኖ አልፏል። በዝርዝር እናስደምጣችኋለን። በራያ ግንባር ዛሬም የአገዛዙ ሰራዊት እየፈለሰ ወደ ፋኖ መቀላቀሉን ቀጥሏል። ስናይፐርና ክላሽንኮቭ መሳሪያን የያዙ የአገዛዙ ወታደሮች ዛሬም ወደ ፋኖ ተቀላቅለዋል። የዝርዝር መረጃችን አካል ነው። በሸዋ ተጉለትና ቡልጋ ወረዳ አፋብን የትግል አቅጣጫዎቹን መሰረት ያደረገ ውይይት አጠናክሮ ቀጥሏል። ከዚህ ባሻገር በመርሃ ቤት አውራጃ በሬማ ቀጠና ጨለሚት አካባቢ በተሰራ የደፈጣ ጥቃትም ፋኖ ድል ተቀዳጅቷል። ወደ አድማጭ ተመልካቾች ከኛ ጋር አብራችሁ ስትቆዩ እነዚህንና ሌሎች መረጃዎችን አካተን በዝርዝር የምናስደምጣችሁ ይሆናል። አብራችሁን ቆዩ። ወደ አውደ ግንባር መረጃዎቻችን ነው በቀጥታ የምናልፈው። በራያ ግንባር 3 የብልጽግና መከላከያ ሰራዊት አባላት አንድ ስናይፐርና አንድ ክላሽንኮቭ መሳሪያ እንደያዙ ከስምሬት ቀጠናቸው መጥፋት ፋኖን ተቀላቅለዋል። በዚህ በወሎ ቤት አማራ ቀጠና ራያ ግንባር 3 የመከላከያ ሰራዊት አባላቱ አንድ የቡድን መሳሪያ ስናይፐርና አንድ ክላሽንኮቭ መሳሪያ በመያዝ የምኒልክ እዝ 102ኛ ኮርን የተቀላቀሉት። ከጥላት የኮበለሉት የመከላከያ ሰራዊት አባላቱ 250 የክላሽ ተተኳሽ እና 200 የስናይፐር ጥይትን በተጨማሪነት በመያዝና 4 ኤፍ1 ቦምብ ጭምር ይዘው ነው ወደ ፋኖ የሄዱት። የተቀላቀሉት የደቡብ እዝ 202ኛ ኮር 21ኛ ክፍለ ጦር አንደኛ ሻለቃ አንደኛ ሻምበል ቲም መሪና ስናይፐር ተኳሹ ደሳለው መልካሙና እሱ ያውቃል ታደሰ እንዲሁም አንድ ጀሌ ጓዳቸውን በመያዝ ነው ህዝባችንን አንወጋም በማለት ወደ ምኒልክ አንደኛ አዝ 102ኛ ኮር በመምጣት የተቀላቀሉት። አመራሮቹም የጀግና አቀባበል አድርገውላቸዋል ተብሏል። በወለጋ ከ22 በላይ የአማራና ትግራይ ተወላጆች በአሰቃቂ ሁኔታ መገደላቸው ተሰማ። በምስራቅ ወለጋ ጊዳያና ወረዳ ልዩ ቦታው መንደር 3 ተብሎ የሚጠራው አካባቢ መከላከያ ሰራዊቱና የክልሉ ልዩ ኃይል እንዲሁም ገዳ ኮማንዶና ሚኒሻ በቅንጅት በከፈቱት መንግስት መር ጭፍጨፋ ነው ንጹሃኖቹ የተገደሉት። በመንደሩ ጭፍጨፋው የተከፈተው ከነሐሴ 18 2018 ዓ.ም ማለዳ ጀምሮ ሲሆን በዚህም የሃይማኖት አባቶችና አረጋውያንን ጨምሮ ከ22 በላይ የአማራና የትግራይ ተወላጆች በአሰቃቂ ሁኔታ ተገድለዋል። ንጹሃኑ የተጨፈጨፉት በመከላከያ ሰራዊቱና በገዳ ኮማንዶ ኃይል ሽፋንና እገዛ በሚሰጠው ከክላሽ ጀምሮ ሜንጫና ቆንጭራ በታጠቁ የቄሮ ቡድን አባላት መሆኑና ከጥቃቱ የተረፉ እማኞችም ይህንኑ አስረድተዋል። እስካሁን 22 ንጹሃኖች አስክሬን መገኘቱና አሁንም በየማሳው ወርቆ የዱር አራዊትና የሰማይ አሞራ እየበላው የሚገኝ አስክሬን መኖሩንም ነው ከጥቃቱ የተረፉ እማኞችን ዋቢ በማድረግ መረብ ሚዲያ የዘገበው። ከሟቾቹ መካከል ከፍተኛውን ቁጥር የሚይዙት የአማራ ተወላጆች ሲሆኑ በአካባቢው የሚኖሩ የትግራይ ተወላጆችም የዚሁ ጥቃት ኢላማ ሆነው በእነዚሁ ጽንፈኛ ኃይሎች በአሰቃቂ ሁኔታ ተጨፍጭፈዋል። ከዚህ በተጨማሪ በርካታ መኖሪያ ቤቶች በሰዓት የወደሙ ሲሆን የቀንድ ከብቶችም ተዘርፈው በመከላከያ ሰራዊቱ ካሶኒ ተጭነው ወደ ሌላኛውና ነፃ ቀጠና ነው ወደ ተባለ ወደ ነቀምቴ ከተማ መወሰዳቸውንም እማኞች ገልጸዋል። የከባድ መሳሪያ ሽፋን ከመስጠት ጀምሮ ህፃናትና አረጋውያንን ጨምሮ በሜንጫና በሌሎች ስለታማ መሳሪያዎች የሚገድሉ ወጣቶችን አደራጅቶ
በወታደራዊ ኦራል ተሽከርካሪ ጭኖ ከቦታ ቦታ እስከ ማንቀሳቀስና እልቂቱን እስከ መምራት የደረሰ ስራ የሚሰራው በሌተናል ጀነራል ዘውዱ በላይ የሚመራው ማዕከላዊ እዝ እና በሜጀር ጀነራል አማረ ባህታ የሚመራው የምዕራብ እዝ መከላከያ ሰራዊት ነው። በእነዚህ ጽንፈኛ ኃይሎች በተጨማሪ የገዳ ኮማንዶ ኃይል፣ የክልሉ አድማ ብተና፣ ጋቸና ሲርና እና ሬፔ ሎላ እንዲሁም የሚሊሻ ኃይሉ በቅንጅት የእልቂቱ ዋና መሪ እንዲሁም ፈጻሚና አስፈጻሚ ናቸው ሲሉ ተጎጂዎችን ዋቢ በማድረግ መረብ ሚዲያ ዘግቧል። የአፋብን በላይ ዘለቀ ሶስተኛ አዝ የሜጀር ጀነራል ዋንታባታ አንደኛ ኮር ጣና ግላዲዮስ ክፍለ ጦር በጠላት ኃይል ላይ ከፍተኛ ምት በማሳረፍ ድል ተቀናጀ። በአፋብን በላይ ዘለቀ የሜጀር ጀነራል ዋንታባታ አንደኛ ኮር ስር የሆነውና የጣና ግላዲዮስ ክፍለ ጦር አካል የሆኑት ሬጅመንት 3 ነሐሴ 19 ትላንት ከአርብ ገበያ ወደ ሳና በመንቀሳቀስ ላይ በነበረ የጠላት ኃይል ላይ በአካሄደው የተቀናጀ ጥቃት ነው ድል የቀናው። አካባቢውን ለመቆጣጠር እንቅስቃሴ ለማድረግ አቅዶ የነበረ የአገዛዙ ኃይል በክፍለ ጦሩ አካል ሬጅመንት 3 በተወሰደበት ፈጣንና አጥቂ እርምጃ ከፍተኛ ኪሳራን አስተናግዷል። አውደ ውጊያው በሳና ቴሌ፣ በካቦ ተራራ፣ በጭላ ተራራ፣ በኮከብ ተራራና በኮሶ ወንዝ በተባሉ ስትራቴጂካዊ ቁልፍ ቦታዎች ላይ እየተካሄደ ሲሆን ጠላት ከባድ የሰውና የቁሳቁስ ኪሳራ ደርሶበታል። ከፍተኛ ምት ያረፈበት የጠላት ኃይል ቀሪውን ኃይል ለማስወጣት ሲባል ከአርብ ገበያ ተጨማሪ አጋዥ ኃይል ከአንድ ዙ 23 ከባድ መሳሪያ ጋር ወደ ስፍራው እንዲንቀሳቀስ በማድረግ የደረሰበትን የኃይል ምጣኔ መቋቋም ያልቻለ ሲሆን የሞትና የቆሰለውን አባሉን በመያዝ ወደ አርብ ገበያ አቅጣጫ ለመሸሽና ለማፈግፈግ ተገዷል ተብሏል። በሌላኛው የጎንደር ግንባር እንደዚሁ ድል ስለ መቅናቱ ለማወቅ ተችሏል። በዚሁ የጎንደር በላይ እዝ የገብረ መስቀል ብርጌድ አሃድ የሆነችው ጣይቶ ሻለቃ ለ5 ተከታታይ ቀናት ተጋድሎ በማድረግ ነው ድል ያስመዘገቡት። የአገዛዙ ኃይል ከሌሊቱ 10 ሰዓት ላይ ከደብረ ታቦር ከተማ ተነስቶ ወደ ማህደር ማርያም ከተማ አቅጣጫ ተንቀሳቅሶ የነበረ ቢሆንም የጣይቶ ሻለቃ ወርቄ ላይ ልዩ ደፈጣ በመጣል መብረቃዊ ማጥቃት በማድረግ አኩሪ ጀብዶ ፈጽመዋል። በአውደ ውጊያው የጨፍጫፊውና አምባገነኑ ሰራዊት ሻምበል መሪን ጨምሮ 11 የሚሆኑት የተደመሰሱ ሲሆን አስክሬኑን እንኳን ሳያነሳ እያዝረከረከ መጠኑ በውጭ ያልታወቀ ቁስለኛውን ተሸክሞ ፈርጥጧል። ጸረ አማራው የብልጽግና ስርዓት በንጹሐን ላይ የሚፈጽመውን ግፍና ፍጅትም አባብሶ የቀጠለ ሲሆን በዋንታባታ አንደኛ ኮር ጉና ክፍለ ጦር ገብረ መስቀል መቅደላና ሌሎች ብርጌዶችም ከዋንታባታ ተወራሪ ክፍለ ጦር ጋር በተደጋጋሚ ከባድ የሆነ ወታደራዊና ፖለቲካዊ ሽንፈት የደረሰበት ታጣቂው የበቀል በትሩን በንጹሐን ላይ አጠናክሮ ቀጥሏል። ታዲያ በዛሬው አውደ ውጊያ ማተቤ ጥላሁን፣ አዱኛ ፍሳና ደርሶ ካሳሁን የተባሉ ንጹሐን ለገበያ ሲንቀሳቀሱ ለፋኖ መረጃ ሰጥታቸዋል በማለት በግፍ የተገደሉ ንጹሐን ናቸው ብሏል። የጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ መምህር ያሬድ ገረፋው ባጋራው መረጃ መሰረት በሸዋ ግንባርም እንደዚሁ ድል ተመዝግቧል። የአጼ ዳዊት ክፍለ ጦር በደፈጣ ጥቃት ወታደራዊ ኪሳራ ማድረሱና የተዘረፉ ንብረቶችን ማስመለሱን አስታውቋል። የአፋብና ሳምነው 5ኛ እዝ አፄ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር በሸዋ ጠቅላይ ግዛት መርሐቤቴ አውራጃ ሜዳ ሬማ ወረዳ ልዩ ቦታው ጨለሜት በተባለ ቦታ በፈጸመው የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሱን የኮሩ ሚዲያና ኮሚኒኬሽን ክፍል ገልጿል። እንደ ኮሩ የግንባር መረጃ ገለጻ ጥቃቱ የተፈጸመው ነሐሴ 19 ትላንት ምሽት 1 ሰዓት ላይ ከወረዳ ዋና ከተማ መራኛ 5 ኪሎ ሜትር ርቀት ላይ ሲሆን የአገዛዙ ሰራዊት በአዲስ ስምሪት ወደ አካባቢው በጭነት መኪናዎች የተጫነ አዲስ ሰራዊት በማስገባት ላይ ሳለ በተዘጋጀለት የደፈጣ ጥቃት ገብቶ መመታቱ ተረጋግጧል። በሌላ በኩል በሸዋ ጠቅላይ ግዛት ደራ ወረዳ በኮሉና ዲማን ዳቆ ቀበሌዎች በአገዛዙ ከተሰማራው የሸኔ ዘራፊ ኃይል ከህብረተሰቡ የተዘረፉ በርካታ የቤት እንስሳትን ማስመለስ ተችሏል። ይህ የማስመለስ እርምጃ የተካሄደው የአጼ ዳዊት ክፍለ ጦር ከአሳምነው 5ኛ እዝ ካራ ምሽግ ብርጌድ አርበኞች ጦር ጋር በመቀናጀት ባደረጉት ተጋድሎና ውጊያ መሆኑንም የእዙ የህዝብ ግንኙነት አስታውቋል። በደቡብ ወሎ ዞን የደህንነት ኃላፊው መቶ አለቃ ቢኒያም የምኒልክ እዝን በይፋ መቀላቀሉ ተሰምቷል። የደቡብ ወሎ ዞን የደህንነት ኃላፊው መቶ አለቃ ቢኒያም ከአገዛዙ በመለየት የአፋብን ምኒልክ አንደኛ እዝን በይፋ በትላንትናው ዕለት ስለመቀላቀሉ ታውቋል። ኃላፊው የምኒልክ አንደኛ እዝ 15ኛ ኮር 155ኛ ክፍለ ጦርን የተቀላቀለ ሲሆን ውሳኔውን የወሰዱትም ገዢው የብልጽግና ስርዓት በዞኑና በህዝቡ ላይ የፈጸመ ነው ያሉትን ሴራና አበሳ በመቃወም እንደሆነ አስታውቋል። በተለይ የደሴ ኮምቦልቻና ሀርቦ አካባቢዎችን ጨምሮ የዞኑ ቁልፍ ቦታዎችና አጠቃላይ የህዝብ ጥቅምን የወረዳው ብልጽግናው ቡድን ለሌላ አካል አሳልፎ ለመስጠት የተሄደበትን መንገድ አጋልጧል። ወደፊትም
የተለያዩ የመረጃና ደህንነት መረጃዎችን ያጋልጣል ተብሎ ይጠበቃል። በገምዛ ማጀቴ ክላስተር የገምዛ አርበኞች ክፍለ ጦር በይፋ ተመሰረተ። በታሪካዊቷ ሸዋ ጠቅላይ ግዛት ይፋትና ጠሞጋ አውራጃ ገምዛ ማጀቴ ክላስተር ውስጥ የወታደራዊ አቅም አዲስ ምዕራፍ ከፍቷል። በገምዛ ማጀቴ አካባቢ የሚንቀሳቀሱ የአርባት አርበኞች ጦር ወታደራዊና ድርጅታዊ አቅሙን በላቀ ደረጃ በማሳደግ ታላቅ ክፍለ ጦር የመሰረቱ ሲሆን ልጆቼ ይዙርልኝን ያርመዋለሁ የሚለው የጀግናው ቁርጠኛ የማጀቴ ህዝብ ወታደራዊ መንፈሱን በማደስ ህልውናውና ነፃነቱን ለማረጋገጥ የሚያስችለውን አቅም በመሰብሰብ ገምዛ ክፍለ ጦርን መመስረቱ ታውቋል። ቀደም ሲል የአፋብኃ 5ኛ እዝ አጼ ዘርዓ ያዕቆብ 1ኛ ኮር የአጼ ይኩኖ አምላክ ክፍለ ጦር ስር ታቅፎ በጀግነት ሲንቀሳቀሱ የነበሩ ብርጌዶች አሁን ባካሄዱት አጠቃላይ የመዋቅር ማሻሻያና ማጠናከር ነው ራሳቸውን ወደ ሙሉ ክፍለ ጦር ያሳደጉት። ከነአን ብርጌድ፣ ዋንታባተ ብርጌድ፣ ምኒልክ ብርጌድና ማጀቴ ብርጌድ በጋራ አንድ ላይ በመሆን በማደራጀትና በዚሁ መርሃ ግብር አራቱን ብርጌዶች ወታደራዊ ጥንካሬያቸውን በማጎልበት ገምዛ አርበኞች ክፍለ ጦርን አዋቅረዋል። ይህ አዲሱ አርበኞች ክፍለ ጦር ለውጊያ ዝግጁ የሆነ ጠንካራ ተወርዋሪ ጦርና ደጀን ጦር በማለት አደረጃጀቱን አቀናጅቶ ብቁ ወታደራዊ አመራሮችን ሲሰይም አዲሱ ክፍለ ጦር በገምዛ ማጀቴ ክላስተር ስር የሚመራ ይሆናል። ወደ አድማጭ ተመልካቾች እነሆ በመጨረሻም በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ የአፋብኃን ትግል አቅጣጫዎችና መዋቅራዊ አሰራሮች ላይ ያተኮረ በርካታ ህዝባዊ መድረኮች ሲሰጡ ቆይተዋል። በተጉለትና ቡልጋ አውራጃ በይፋት ክላስተር ስር በሚገኙ ቀበሌዎች ለወራት ማደራጀት፣ ማሰልጠንና ወቅታዊ ጉዳዮች ላይ ያተኮረ ሰፊ ህዝባዊ ምክክር ተካሂዶ የጋራ መግባባት ላይ ተደርሷል። በስልጠናው ላይ የድርጅቱ አፋብኃን የሚያወርዳቸውን የትግል አቅጣጫዎች በመተግበር የትግሉን ውጤታማነት ማፋጠን እንደሚገባም አቅጣጫ ተቀምጧል። የዕለቱ የዋስ ሚዲያ መረጃዎች በዚሁ ተጠናቀዋል። በቸር እንድትቆዩን በመመኘት ተሰናበታለሁ። መልካም ጊዜ